እንመኛለን። ልክ በዛሬዋ ዕለት ማርች 1 1896 ዓ.ም የአድዋ ድል ተበስሯል። በኢትዮጵያ አቆጣጠር የካቲት 23 ቀን ማለትም ነገ 1888 ዓ.ም ይህ ድል የተገኘው። For those of you who can speak English, this is the celebration of the victory of the Adwa. It's a victory of Africans, not only Ethiopians. It's the first victory, as you know, over a colonial. ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን፣ አቤቱ ፈጣሪያችን እናመሰግንሃለን። ለዚህ ዕለትና ለዚህ ሰዓት ስላደረስከን ክብርና ምስጋና ለአንተ ይሁን። አምላክ ሆይ ይህ ቀን ለእኛ ለኢትዮጵያውያን ብሎም ለአፍሪካውያን ታላቅ ቀን ነው። አባቶቻችን ከሁሉም በላይ በቅድሚያ አምላካቸውን አምነው በተለያየ እምነት ላይ የሚገኙ ኢትዮጵያውያን እምነታቸውን አጽንተው ከዚያም በላይ ደግሞ ከፍተኛው የሆነ የሀገር ፍቅር፣ የሀገር ጽናት፣ የባንዲራን ፍቅር ይዘው የተነሱበትን ድል አምላካቸውን አጋዥ በማድረግ ከጀግንነት ጋር በተሞላ ሁኔታ ድል የነሱበትን ታላቅ ቀን ስናከብር ከሁሉም በላይ ዛሬ በዚህ ቦታ ስንሰበሰብ የሚሰማን ክብር፣ ኩራት እጅግ ከፍ ያለ ነው። ይህንን አባቶቻችን በወቅቱ በነበረው የእውቀት ደረጃ በወቅቱ በነበረው በአጠቃላይ የቴክኖሎጂ ዘመን ላይ ግዙፉን የጠላት ኃይል በጀግንነት በቆራጥነት ታለው ድል ያገኙበትን ስንዘክር እያንዳንዳችን ዛሬ ታላቅ ኩራት ሲሰማን እኛስ ምን ላይ ያለ ነው የሚለውን ጠይቅ ግድ ይለናልና በአንድም በሌላ ምክንያት በሁሉም ሃይማኖት ላይ የምንገኝ ፈጣሪ ረዳት አድርገን ያችን ታላቅ ሀገር እግዚአብሔር አምላክ እንዲጠብቅልን በጸሎትም ሁሉም ነገር በመማፀን ነውና በድጋሚ እንኳን ለዚህ ታላቅ ዕለት አደረሰን አደረሳችሁ እያልኩኝ በራሴና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ደስታዬን እየገለጽኩኝ በዓሉ የተሳካ የደመቀ እንዲሆን እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላካችንን በጸሎት እናስባለን። እግዚአብሔር አምላክ የሞቱትን አባቶቻችንን ሁሉ ገነት መንግሥተ ሰማያትን እንዲያወርስልን ዳግም በምጽአት ጊዜ እግዚአብሔር አምላክ አለሁ እንዲላቸው በቀኙ እንዲያቆማቸው ቅዱስ ፈቃዱ ይሁንልን። አምላክ ሆይ እናመሰግንሃለን። ቀኑን ባርከህ ቀድሰህ በሰላም መራጎናችንን ታስፈጽም ዘንድ ቅዱስ ፈቃዱ ይሁንልን። ለአባቶቻችን ለሐዋርያት እንዲህ ብላችሁ ጸልዩ ብለህ ባስተማርካቸው አምላካዊ ቃል መሠረት በእምነት አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ልዑል እግዚአብሔር ይባርከን ይቀድሰን። እግዚአብሔር ይባርካችሁ።
እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። አድዋ የጦር ሜዳ ድል ብቻ ሳይሆን የሉዓላዊነት ማረጋገጫ መልእክት ነው። ለመላው ጥቁር ሕዝቦች የነጻነት አርማ ሆኖ ሲታወስ ይኖራል። አድዋ የማንነታችን መሰረት ነው። ኢትዮጵያውያን ኩራትና በራስ መተማመን ከአድዋ ይመነጫል። በሌላ በኩል የአባቶቻችንና የእናቶቻችን ታሪክ ሰሪነት ለማስቀጠል ትልቅ ኃላፊነት አለው። አድዋ ድሮ የሆነው ብቻ ሳይሆን አሁንም ላይ እንደ ማህበረሰብ ለማድረግ የምንጥረውን ውሳኔ ላይ ራሱ አሉታዊ አስተዋጽኦ አለው። እንደ ሴት የማህበረሰብ መሪነቴ እቴጌ ጣይቱ ጥበብ ብዙ መነሳሳትን ይፈጥርልኛል። የሴት ልጅ መሪነትና ታታሪነት ከጥንት ጀምሮ የነበረ መሆኑን ያስታውሰኛል። የእቴጌ ጣይቱ ጥበብ ለብዙ ሴቶች በተለይም ለወጣት ሴቶች ትልቅ ተምሳሌት ሆኖ ለዘላለም ይኖራል። ዘንድሮ የአድዋን የምናከብረው የራሳችንን ታሪክ በማስመዝገብ ዓመት መሆኑን ታላቅ ኩራትና ደስታ ይሰማኛል። መስከረም ወር የኦንታሪዮ ግዛት የኢትዮጵያ የታሪክና ቅርስ ወር በሕግ ቢል 38 በሙሉ ድምፅ መጽደቁ ለኢትዮጵያውያን ኬንያውያን ታላቅ ታሪካዊ ድል ነው። ይህ ሕግ የዘመናችን የአድዋ መንፈስ የፈጠረና የኢትዮጵያዊነት ማንነትን በካናዳ ያረጋገጠ ትልቅ ድል ነው። ለዚህ የስኬት አስተዋጽኦ ያደረጉትን ሁሉ በማህበራችን ስም ከልብ የመነጨ ምስጋናዬን ማቅረብ እፈልጋለሁ። የጥቁር ሕዝቦች ታሪክ ወር የጥቁሮች ሕዝቦች የታሪክ ወርን በምንሸኝበት በዛሬው ቀን የተማርናቸው ብዙ ቁም ነገሮች አሉ። ድል ያለ አንድነት መስዋዕትነት አይገኝም እና በአንድነት እንቆም እላለሁ። ለወጣቶችን የማስተላልፈው መልእክት ተመሳሳይ ነው። የሚያጋጥሙንን ፈተናዎች ከአባቶቻችንና ከእናቶቻችን በተማርነው የአሸናፊነት መንፈስ እንጋፈጥ። ምንጊዜም ቢሆን እንደ ማህበረሰብ በአንድነት እንቆም እላለሁ። መልካም የአድዋ ድል በዓል ይሆንላችሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅ። አመሰግናለሁ። Dear esteemed community members, elders, youth, distinguished guests and leaders, on behalf of the Board of Directors, it is my greatest honor and privilege to welcome you all to our Adwa Victory Celebration. 130 years ago, our ancestors stood united and decisively defeated colonial aggression, preserving Ethiopia's independence and dignity. The victory of Adwa was not only a military triumph, but also a defining declaration of sovereignty. It became one of the most powerful symbols of Black resilience and self-determination across the globe. At a time when most of the world was being colonized, Adwa affirmed that freedom is worth defending and that unity can overcome even the greatest forces. Adwa is the foundation of our identity. It shapes our mindset as Ethiopians. We are rooted in courage, confidence, and dignity. It reminds us that we are descendants of history makers. But more importantly, it challenges us to continue making history for the generations to come. Adwa is not only about what happened in 1896, it is about what we choose to build today. As president of the association and as a woman, I draw deep inspiration from the wise and strategic leadership of Empress Taitu Butul. Her courage, intelligence, and unwavering commitment to her people remind us that wise leadership has always been part of our heritage. Her example continues to empower women and girls in our community to lead with strength and vision. Today, we celebrate not only the victory of our ancestors, but also the victory of our generation. The passing of Bill 38 recognizing September as Ethiopian Heritage Month in Ontario stands as a historic achievement for our community. It is
testament to our collective advocacy, unity, determination to see our identity recognized within the Canadian system. The milestone reflects that the same spirit of Ottawa, the spirit of sovereignty, dignity, and visibility. I would like to sincerely thank everyone who contributed to turning the vision into reality. Your commitment, time, and belief in our community made history possible again. As we wrap up the Black History Month, Ottawa offers us a powerful lesson. There is no victory without sacrifice, and there is no triumph without unity. Our ancestors succeeded because they stood together beyond political, religious, and personal differences. That same spirit must guide us today. My vision for the generation is simply yet profound. Let us carry a winner's mindset into every challenging we face. Let us remain united as one community, irrespective of our personal, political, and religious differences. That is the true spirit of Ottawa, and that spirit for generation. For that spirit is the spirit of God, greatness and victory. May we honor the past by building a stronger future together. Thank you. ፕሮግራማችን ይቀጥላል። ወይዘሮ መሰረት ደመቀ የኢትዮጵያ ማህበር ከረንት ቦርድ ፕሬዚዳንት ነች። አሁን ወደ ቀጣይ ሙዳችን ነው የምናልፈው። የማህበራዊ ፍትህ ተሟጋች የጥቁሮች መብት ታጋይን እንጋብዛለን። ሮዝመሪ Later, that evidence still matters. The legacy of Ottawa did not end in 1896. It shaped Ethiopia's global meaning well into the 20th century. In 1930, Haile Selassie I was crowned Emperor of Ethiopia. For many across the Black diaspora, particularly in the Caribbean, his coronation was not simply political. It was symbolic, prophetic, and spiritual. Haile Selassie embodied continuity, a living link between Ottawa's victory and modern Black sovereignty. When Ethiopia later faced renewed aggression, his appeal to the world echoed the same truth that Ottawa had declared decades earlier, that injustice must be named and dignity defended. For many, especially in Jamaica, and I'm not Jamaican either, and beyond, Ethiopia's history, and especially Ottawa and the reign of Haile Selassie, fed directly into the emergence of Rastafari. And Rastafari drew on Ethiopia as a symbol of Black sovereignty, as a rejection of colonial domination and imposed inferiority, and as a spiritual homeland and a source of pride. In this worldview, Ethiopia and the Battle of Ottawa was not distant history, it was living truth. Ottawa made belief possible. Haile Selassie made it visible. As we mark this 130th anniversary, we do so at a time when the world is once again witnessing war, aerial bombardment, civilian fear, and the devastating human cost of unresolved power struggles. Without equating moments or oversimplifying history, Ottawa reminds us of something essential, that military force alone never settles
the deeper questions of dignity, justice, and self-determination. I don't think Adwa glorifies war, but it does affirm human agency and the refusal to be erased, dismissed, or rendered invisible. Why Adwa still matters at 130 years? Because anniversaries are not only about remembrance. They ask something of us. At 130 years, Adwa challenges us to remember that Black victory is historical, not hypothetical, that unity can overcome overwhelming odds, and that freedom must be protected long after it is first secured. Adwa reminds us that history includes moments when Africa did not simply endure, but prevailed. So, as we mark the 130th anniversary of the Battle of Adwa, we are not only recalling a battle, we are recalling a declaration that dignity is not granted, it is asserted. And in 1896, on African soil, Africa asserted itself. የፓርላማ ተወካይ ነው የኛ አካባቢ። ለኢትዮጵያውያን ማንኛውም ነገር ስንጠይቀው ሁል ጊዜ ስብሰባ ካለበት ከስብሰባው ተነስቶ ቦታውን በሆነ የት ናቸው ብሎ እጃችንን ይዞ ለእኛ የሚከራከር ሰው ነው። ዛሬ እኛ ብሮ የእኛ ሻምፒዮን ነው እዚህ መጥቷል። ስለዚህ መልዕክት እያስተላልፍ አሁን በቅርቡ ደግሞ መሪ ለመሆን እያሰበ ነው ተብሏል። እሱን ጸሎት ታደርጉለታላችሁ ብዬ አስባለሁ። ስለዚህ ኔትን thank you so much for coming. We're so glad that you are our MP and we wish you all the best. Well, thank you very much. Honestly, it's amazing to be here with all of you, especially on such an important day, the 130th anniversary of the Adwa victory. And you know, I was going to steal Rosemary's line. You can probably tell I'm not Ethiopian, but you can definitely tell that. But I would say, when it comes to that question of sovereignty, you know, when you think of the last year as Canadians and as folks facing threats from south of the border, when we put our differences aside and we unify in the name of sovereignty, it's an important reminder of just how powerful we are together. Now, I just want to say I feel very lucky. I've been the Member of Parliament for Regis East York for the last 10 years. I grew up in the East End. I feel very lucky to have such a vibrant Ethiopian community in our East End, across our city, across our country. I feel very lucky to represent the East End, and it's an incredible partnership we've had with the Ethiopian Association. I'm lucky, especially, my office is on the Danforth, and we're just down the street from the Ethiopian Association. I'll say, I've only been there for 10 years. The Ethiopian Association has been there since 1981, I think. They opened their doors to serve the community, and so it's 45 years now. And so, honestly, you know, I assume you were clapping for nice things when Sela was talking about me. But I do see it as a partnership. So when there are opportunities for funding for youth, when there are opportunities for funding for youth jobs, when there are opportunities for funding for seniors programs, any time that my office is able to contribute and to partner with the Ethiopian Association and with the community more broadly, we will be there at every opportunity. It's incredibly important to continue to lift up the community. And I will say, when it comes to lifting up the community, my ask of you, everything is political. And for better and worse, politics happens with or without us. And so I think this community continues to need to grow and see more representation in office. And so I encourage all of you
I encourage 2 young kids jumped up and bought Rosemary's book. I think young people have to step up in politics, but everyone has to participate. The answer is always participation when we want to have a strong voice, whether it's in Queen's Park, whether it's in Ottawa. So thank you for me, for my office. More than anything, we'll continue to partner, but where any of you are interested in getting involved in politics, I will lift up your voices and be a partner in that as well. Thank you so much. Adwa is a victory for all Black people, and as you know, the Back to African movement was motivated by the Adwa victory. Marcus Garvey and Charles E. Dubois was using the Adwa victory to motivate African Americans and African Canadians. So this is the victory for all Black people in the Caribbean, in Africa, and in all the diaspora. ይህ ከአድዋ ተራሮች የተቀሰቀሰው የነጻነት ዜና አትላንቲክን ተሻግሮ እስከ ዋይት ሃውስ በመድረስ በአሜሪካ ጥቁሮች ዘንድ ወደ እናት ሀገር መመለስ ባክ ቱ አፍሪካ የተሰኘውን መሲሐዊ ንቅናቄ እንዲወለድ ምክንያት ሆኗል። እንደ ደብሊው ኢ ዱቧ ያሉ ታላላቅ ምሁራንም አድዋን የጥቁር ሕዝብ አእምሯዊ ነጻነት መጀመሪያ አድርገው እንዲመለከቱት አስገድዷቸዋል። ንዝረቱ በዚህ ብቻ አይወሰንም። እስከ ሩቅ ምስራቅ ጃፓን ድረስም በመዝለቅ የምስራቁን ኃይል ከምዕራባውያን የበላይነት እንዲላቀቅም የሞራል ስንቅ ሆኖ አገልግሏል አድዋ። በዚህ ተያያዥ የታሪክ ጉዞ ውስጥ ኢትዮጵያ ጥንታዊ ስሟንና ሉዓላዊነቷን ጠብቃ ለዘመናዊው የፓን አፍሪካኒዝም እንቅስቃሴ ማህፀን ሆና አዲስ አበባን የአፍሪካ መዲና እንድታደርግ ያስቻላት የአድዋ ላይ የፈሰሰው የጀግኖች ደምና የብዕር የተረጋገጠ ዲፕሎማሲያዊ ጽናት ነው። ማንኛውም የታሪክ ድርሳን እንደሚመሰክረው የአድዋ ድል የካቲት 23 ቀን 1888 ዓ.ም ወይም ማርች 1 ቀን 1896 በተወሰነበት ወቅት በአሜሪካ ዋይት ሃውስ መንበር ላይ የነበሩት 24ኛው የአሜሪካ ፕሬዝዳንት ግሮቨር ክሊቭላንድ ነበሩ። ዓለም በአውሮፓ ሀገራት የቅኝ ግዛት ፖሊሲ ስር ተወጥራ በነበረችበት ወቅት በዋሽንግተን ዲሲ የሚገኘው ዋይት ሃውስ በአንድ ድንገተኛ ዜና ተናወጠ። ፕሬዝዳንት ግሮቨር ክሊቭላንድ ሁለተኛ የስልጣን ዘመናቸውን እያጠናቀቁ በነበረበት ያ ወቅት ከአፍሪካ ቀንድ የመጣው ጣሊያን በአድዋ ተራሮች ላይ ተሸነፈ የሚለው ዜና የአሜሪካን የውጭ ጉዳይ ፖሊሲ አውጪዎች ያስደመመ ነበር። ራይመንድ ጆናስ ዘ ባትል ኦፍ አድዋ ላይ እንደገለጹት ይህ ድል በአሜሪካ ለሚገኙ ጥቁር አሜሪካውያን የነፃነት ተስፋን ሲያቀጣጥል፣ የዋይት ሃውስ ደግሞ ኢትዮጵያ የማይበገር ኃይል መሆኗን ያረጋገጠ ክስተት ነበር። ፕሬዚዳንት ክሊቭላንድ በወቅቱ ይከተሉት የነበረው ሞንሮ ዶክትሪን እየተባለ የሚጠራው ፖሊሲ አሜሪካ በሌሎች ሀገራት የውስጥ ጉዳይ ጣልቃ እንዳትገባ የሚመክር ቢሆንም የአድዋ ድል ግን አሜሪካ ለኢትዮጵያ ያላትን አመለካከት እንድትቀይር አስገድዷታል። ሃሮልድ ማርክስ እንደሚተርኩት የአድዋ ድል ከተመዘገበ ከጥቂት ዓመታት በኋላ አሜሪካ ከአጼ ምኒልክ ጋር ዲፕሎማሲያዊ ግንኙነት ለመመስረትና የንግድ ውል ለመፈራረም ፍላጎት ያሳየችው በዚያው በክሊቭላንድ ዘመን በተጣለው መሰረት ላይ እንደሆነ ታሪክ ያረጋግጥልናል። አሁን ይህንን ትንሽ ቆየት እናድርገውና ወደ ምንባልና አጭር ዶክመንታሪ ፊልም እናልፋለን። ምንባንዱ የሚያቀርብልን ሽፈራው በየኢትዮጵያ ሀገሬ ዛሬም ከፍ በይ በክብርሽ። በሉ እስቲ ጎበዝ እናውጋ እንጨዋወት በወጉ ስላንተ ደግሞም ስላንቺ ስለኛ ይታይ ታሪኩ። የገለጠ ዶሴ ድርሳኑ ማን ነበርን ከቶ ምን ነበርን? በአክሱም በላሊበላ በፋሲል ጥበብ የተካን ከምስር እስከ አረባዶ ሩቅ ምስራቅ ህንድ ተሻግረን ስንገዛ ስናስተዳድር ኖረናል ገናና ሆነን። እናም የኔና ያንተ
ያንቺና የኛ መገኛ አገሬ ምድሯ ፍሬዋ ውሃዋ ፈውስ መዳኛ የአፍሪካውያን ምልክት የጥቁር ሕዝቦች ነፃነት ተስፋዋ እንዲጎላ ወጥቶ እንዲታይ በኩራት የዘመን ተስፋ ውርሳችን ለነገ ጸንቶ እንዲሻገር ዛሬም አደራው አለብን የጀግኖች ቃል ኪዳን ሰር ኢትዮጵያ ብዬ ስጠራሽ ተስፋዬ በአንቺ ጸንቶ እንደ ሰው ሀገር እንዳለው ወኔ ልቤ ተሞልቶ ሀገሬ ማረፊያ ሆነሽ ውለታሽ ከልቤ ከብዶ ድንበርሽ በደንብ አጥንት በጀግኖች ሕይወት ታጥሮ ያደራ ውርስ ኑዛዜ ስጦታ ስለሆንሽልኝ እነሆ ቃል እገባለሁ በረሳሽ ሀቅሽው ቀሰኝ ገናና ስምሽ አማረ በእውነት እጅግ የጎላ እምቢ ባይ ለወራሪዎች አስደንጋጭ ለገና በላ ተስፋፊ ወራሪ ኃይልን መክተሽ አሳፍረሻል። ባዶ አምባ ላይ ጣሊያንን በድንገት አስደንግጠሻል። ይኸውልህ በአውሮፓ ምድር ሲወራ ታሪክ ሲነገር ለአፍሪካ ነፃነት ሆኖ በትንቢት ይናገር ነበር። ያን ጊዜ እንግሊዝ፣ ጣሊያን፣ ፈረንሳይ ሸርበው ሴራቡን ነው የአውደ ዓመት ሰንጋ እንደጣለ ለቅርጫ ሲሹን በልተው ሊበሉን ሊያወራርዱ አፍሪካን ሊቀራመቱ ከአውሮፓ ተቀምጠው ነበር ያን ሰሞን እየዶለቱ። ልኩንም አያውቅህ ገንደቢስ አጓጉል ዕጣ ቢደርሰው ከአበሻው ንጉሥ ከኢትዮጵያ የክፉ ቀን ዕጣ እድል ገጠመው። ዳርዳሩን ሲፈራ ሲቸር አገሬን ሊወራት ቋምጦ በሰበብ በአስባቡ ሲደርስ እንደ እባብ ጣሊያን ተጨንቆ በትርጉም ትርጁማን ስተት ሊያታልል ሲጠር ሊደልል ሰው ቢሉት አልሰማ ብሎ በወልወል በውጫሌው ሁሉም ያውቁ ሰላቶ መቀበሪያውን ቆፈረ። አገሬን ገጥም ብሎ ውጊያ ሊጀምር ደፈረ። ባህላችን ሆኖ ለእንግዳ አብረን የምንቀበለው ተመረው ወዲህ ተሻግሮ ሲዘልቅ የምንታገሰው ባያውቀው ኖሮ የት ሀገር የት እንደመጣ የት ምድር ሲያደርጉ አይቱ ወጉን ይዞ ይገዛ ሊያስከብር ከአናብስት ገጥሞ ሊያሸንፍ ቋምጦ ነበረ ሊረታ ባያውቀው የአበሻን ጀብዱ የአፍሪካን ነፃነት ዋልታ። እናማ ልቡ ያበጠ ወጠጤ ፍየልነቱን ቢረሳ ከነብር ልጨምር ብሎ ባበጠ ልቡ ቢነሳ እንደ ጥሩ ቁርስ በጠዋት መበላት እንጂ መቀጠፍ ከቶ እንዴት ሆኖ ከነብር ከኃያል ጥፎች የሚተርፍ የረዘጌው ምስገድን ያሉላ በድልና አገር ሰዶዳ ጋራ ውጤት ያንኑትን የእነዚህ የምን እንደነበር ወገኔ ሰማይ መንገርህ ቁም ነገር የአገር ክር ዋጋ ተመኑ የጀግኖች አጥንትና ደም ተከፍሎ ሀገር መቆሙን አማራ፣ ትግሬ፣ ጉራጌ፣ ኦሮሞ፣ አፋር፣ ሶማሌ፣ ከምባታ፣ ሀዲያ፣ ጉጂ፣ ዶርዜና ሐመር፣ ቅማንቴ
ወግና ባህላችን ቋንቋ እንጂ የመግባቢያችን ሰውማ ሰው ነን አበሾች የአምላክ ፍጡራን ሁላችን። ስለዚህ ትናንትናህን ሳትረሳ ለነገ ተስፋ አደራ ለሰላም ዘብ እንድትቆም ለአንድነት እንድትሰራ የፍቅርና የህብረት የአንድነት ችቦ ይለኮስ። ኢትዮጵያ ዳግም ተነስታ የክብር ካባ እንድትለብስ ነጋሪት ይጎሰም ማልዶ አዋጅ ይነገር ይሰማ የአድዋ የድል መንፈስ ዘንድሮም በሰዓት ዜማ ነጋሪት ይጎሰም ማልዶ አዋጅ ይነገር ይሰማ የአድዋ የድሉ መንፈስ ዘንድሮም በሰላም ዜማ